እስልምና ውጪ ሌላ ምንም በአላህ ዘንድ ተቀባይ የሆነ ሃይማኖት የለም ኢነ ዲነ እንደላሂ الاسلام ብለዋል አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم مسلمون ፊቴ እንዳትሞቱ ሙስሊም ካልሆናችሁ በቀር ብሏል ለምን ከዛ በኋላ ያለውን ኮንሲኩዌንስ አላህ Subhanahu Wa Ta'ala ስለሚያውቅ ስለዚህ ወደ ቀጥተኛው መንገድ ነው የምጠራቸው ከዚህ በላይ ምንም ጊፍት የለኝም ለሱ ማሻአላህ ምንም ሜሴጅም የለኝም መልእክትም የለኝም ከዚህ በላይ ለምን ሌላው ወደ ትራሽ ኢንቫይት ያደርጋል ሰው እኔው ግን ወደ ትሬዠር ኦፍ እስላም ኢንቫይት አደርጋለሁ ማንኛውንም ሰው ይሄንን ድምጽ መስማት ማለት እንግዲህ አሁን ላይ ዳዕዋ ታደርጋለህ ትልቁ ፍላጎትህም ያደከበትን የወጣህበትን ማህበረሰብ መቀየር ነውና ትልቁ ያንተ የዳዕዋ መንገድህ ምንድነው ጥሪ የምታደርግበት ሐሳብ የትኛው ነው የመጀመሪያ ዳዕዋዬ እስልምና ትክክለኛ ሃይማኖት መሆኑን ነው ከነ ማስረጃ ለሌላው መናገር ነው ፕላስ ኮምፓራቲቭ ሪሊጅን ባይብልን አነብ ነበር ከባይብልን አንድ አምላክ አንድ ጌታ ብቻ እንዳለ ከዚህ በፊት የነበሩት ነብያትም ሁላቸውም አብርሃምም ሰለሞንም ዳዊትም ሙሴም ኢየሱስም ነብዩ መሐመድም አለይሂ ሰላቱ ወሰለም ያላህ ሰላም በሁላቸውም ላይ ይሁን የተላኩት ለአንድ መልእክት ነው እኛን ወደ ላከ ጌታ ብሎ ነው ሲጣሩ የነበሩት